የሀገር ያለ መንግስት ያለ የሀገር ያለ መንግስት ያለ እቱና አንቺን እንዳይመጡ እሪ ነው የምለው። የመንግስት ወታደር ይመጣል። ተመለስ ክምሩ ተመለስ። በቃ ወደዛ ሂድ። ይዣቸው ልሂድ እኔ ወታደር ነኝ። ላባረው ክምሩን። ኧረ ከባድ ሌባ ከባድ እዚህ እየገባ ከፍርጅ ውስጥ የመጣልኝን እርጎ እየወጣ ቁጭ እያለ እየጠጣች ደግሞ እዚህ ጓሮ መኝታ ቤት ሰርቼ እዚህ እሆናለሁ አለ። እዚህ ሌባ ምንድን ነው ምክንያቱ? ሌላ ችግር አለ? እማማ ዝናሽ ይዤው ልሂድ ላስገባው። እኔም እኮ ወታደር ነኝ። ኧረ እሱን የገላገለኝ ሰው እሱን የገላገለኝ ሰው እርጉዝ ናት። እሷን ነው የምታስቀድመው። በቃ እርጉዝ እና እኔ መቼ ይወረውርሃል እኮ በቃ ብቻህን አትለውም። ይወረውርሃል። ወፍራም ነው እንዴ? እኔ ምን አውቃለሁ? አላውቀውም። ይገርምሃል ወታደር እኔ ምንድን ነው እኔ እንድትሄጂ እንድትለኝ አልፈልግም። አዎ እሺ ምን እንድትሄጂ አልፈልግም። አዎ ይሄንን ነው የምፈልገው። ምን እሺ ጥለሽኝ ሄደሽስ ከዛስ እንዴ? እየለመንኩኝ ስለሆነ ነው እንዲህ የምትሆኚው? ግን አይደለም ልክ አይደለም እያደረግሻለሽ። ግን ደግሞ እኔ በህይወት እያለሁ እስኪ አንተ እሱን ብሎ መሄድ ምን ችግራችሁን አብራችሁ መፍታት እንጂ አንቺ ጥለሽ ስለሄድሽ ነገሩ ይረጋጋል። አንተ በእናትህ እረፍ። እና ታዲያ ምን ልታረግ እና መታከም እዚያ አትታከምም እንዴ? ምንድን ነው የምትለው? አንተ እረፍ። የምታረገውን ነገር እወቅ እንዴ። ሰው ችግር ውስጥ ለመግታት አትሞክር። እኔን ተለይተሽ የትም አትሄጂም። እኔን ተለይተሽ የትም አትሄጂም። እኔ በእግዚአብሔር በቃ ተው። እኔ አልተውሽም። እኔ የትም አልተውሽም። እስካሁን ሀብቴ ባይ ምን ሊደረግ ነበር? ልትሄዱ ነበር? ለምንድን ነው የምትሄዱት? ምን የሚያስፈር ነገር አለ? ስላለብኝ ተደብቃ እኮ አይደለም የምትሄደው። ቤቷ ነው እኮ የምትሄደው። ምንድን ነው ሌላ ነገር እኮ አይደለም የተፈጠረው። ተደብቃ አይደለም የምትሄደው። እና በዚህ ማታ ምን ሰራለህ አንተ? ምን ሰራለህ? ተደብቃ ባትሄድ ለምን ሌላ ጊዜ ምን ሲፈጠር ትናገራለህ እንዴ? አሁን ምን አዲስ ነገር አለ ነው? ብቻዋን ልትዋት ምን አዲስ ነገር አለ? ብቻዋን ልትዋት እንዴ ነው? ብቻዋን ልትዋት ስንት ጠላት ያለባት ልጅ ነው። ለምን አትደውልም አንተ? ለምንድን ነው የምደውልለት? እንዴ ምን እየጠየቅካለሁ ሀብቴ?